ጤና ይስጥልን ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ወደ እናንተ የሚደርሰው የስፖርት ትንታኔ ፕሮግራማችን ተጀምሯል። በዛሬ የስፖርት ትንታኔ ፕሮግራማችን ከባህር ዳር ከነማ ስፖርት ክለብ ጋር በተያያዘ ሰፊ ጉዳዮችን የምናነሳ ነው የሚሆነው። እንግዶቼ እዚህ ስቱዲዮ መጥተዋል። የባህር ዳር ከነማ እግር ኳስ ክለብ ስራ አስኪያጅ አቶ ሉል ፍቃድና የክለቡ የቦርድ ሰብሳቢ አቶ ቶማስ ታምሩ የዛሬ እንግዳዎች ናቸው። ከነርሱ ጋር እንግዲህ ለሚቀጥሉት 40 ያክል ደቂቃዎች በክለቡ ዙሪያ ቆይታ የምናደርግ ነው የሚሆነው። ምርጫችሁን የአማራ ሚዲያ ኮርፖሬሽን አድርጋችሁ እንድትከታተሉን በአክብሮት እንጋብዛለን። ፕሮግራሙን በማዘጋጀት ዳናይ ሲሳይ ከእናንተ ጋር ቆይታ አድርጋለሁ። እንግዶቼ እንኳን ደህና መጣችሁ። አመሰግናለሁ። እንግዲህ ባህር ዳር ከነማ ስፖርት ክለብ ከተማችን ላይ የሚገኝ አንጋፋ እግር ኳስ ክለብ ነው። ከእርሱ ጋር ተያይዞ ሰፊ ጉዳዮችን የምናነሳ ነው የሚሆነው። ክለቡ ብዙ ነገሮችን እየሰራ እንደሚገኝ እናውቃለንና ከባህር ዳር ከነማ እግር ኳስ ክለብ ጋር በተያያዙ ግልጽነት የተሞላባቸው አሰራሮችን ክለቡ እየተከተለ እየሰራ ነው ወይ ከሚሉት ርዕሰ ጉዳይ የመጀመሪያ ጥያቄን አድርግና ሌሎችን እናስከትላለን። አቶ ሉል ትክክል ነው። እንግዲህ ለአንድ ሲቋቋም ግልጽነት ያለው ስራ መስራት ተገቢ ነው። ከዚያ አንገል በአደረጃጀቱ ተጠቅመን የእያንዳንዱ ኃላፊነት እንዲወጣ የራሱን ስራ የመስራት ስራ አለ። ከዚህም ስንነሳ አሰልጣኝ የራሱን አሰልጣኝ ስራ፣ ስራ አስኪያጅ የራሱን የስራ አስኪያጅ ስራ፣ ቦርዱ ደግሞ የራሱን የቦርድ ስራ የሚሰራ ነው የሚሆነው። ይሄ ሲባል ግን ኢንተርሌትድ የሚሆንበት ሁኔታ ደግሞ የግድ አለ። ሁሉም አዛዥ አይሆንም፣ ሁሉም ታዛዥ አይሆንም። በእያንዳንዱ እርከን ደንቦች፣ ህጎች፣ መመሪያዎች አሉ። ያንን ተመስርቶ በታቀደው ልክ ለመስራት ጥረት ይደረጋል። ከዚህ አንጻር ዋናውና ትልቁ አናት ላይ ያለው የክለቡ በቦርድ እየተመራ ከመሆኑ ጋር ተያይዞ የቦርድ ውሳኔዎች ይከበራሉ። እነዛን ውሳኔዎች መሬት ላይ የማውረድ ደግሞ የስራ አስኪያጁ ስራ ይሆናል። ማናቸውም ነገሮች ሲከናወኑ ያለ ቦርዱ እውቅና የሚደረጉ ስራ የለም ማለት ነው። ያ ሲሆን ግልጽነት ያለው ስራ የመስራት ስራ እየሰራ ነው ብለን እናምናለን። በአንድ ሰው በሁለት ሰው የሚሰራ ስራ ከሆነ ግን ግልጽነት የሌለው ወይም የተደበሰበሰ አይነት ስራ መስሎ ይታያል። ያ ደግሞ ጥሩ አይሆንም። ክለቡ የህዝብ ነው። እንደዚሁም ከተማ መስተዳድሩ በዋናነት የሚያስተዳድረው ክለብ ነው። ከዚህ ጋር ተያይዞ በተዋረድ ስራዎች ይሰራሉ። ግልጽ የሆኑ ስራዎችም በግልጽነት እነዛ ስራዎች ተሰርተው በኋላ ደግሞ ምን ውጤት አላቸው ተብሎ በየኳርተሩ፣ በየ6 ወሩ፣ በየ9 ወሩ፣ በየአመቱ ኢቫሉዌት ይደረጋሉ። ስለዚህ ግልጽ የሆኑ አሰራሮች የግድ ስለሚያስፈልጉ በዛ መስመር ላይ ነን ብለን እናስባለን። አቶ ቶማስ እንግዲህ በተለይም ደግሞ ወደ ከተማ አስተዳደሩ የስፖርት ጽህፈት ቤት አመራርነትና ወደ ከተማው የቦርድ ሰብሳቢ የመጣ በቅርብ ነው ብዬ አስባለሁ። ረዘም ያሉትን ጊዜ በክለብ ውስጥ በማሳለፍ በኩል አቶ ሉል አሉ። ከዛ ውጭ ግን ያለፈው የተጠናቀቀ የውድድር አመት ላይ ነው ክለቡን በቦርድ ሰብሳቢነት ማገልገል የቻልክና እዛ ውስጥ በገባህበት ጊዜ ውስጥ ክለቡ ምን ያክል ግልጸኝነት የተሞላባቸውን አሰራሮች ተከትሎ አገኘው ወይንም ደግሞ ከገባ በኋላስ ምን ያክል ግልጽነት ያለባቸው ስራዎች ተከናወኑ? እሺ፣ በጣም አመሰግናለሁ። ያው ቅድም ዋና ስራ አስኪያጃችን እንደገለጸው የዚህ የክለብ አደረጃጀት ራሱን የቻለ መዋቅር አለው። ያው ባህር ዳር ከነማ እንደሚታወቀው በጣም ግዙፍ ክለብ ነው። እሱን የሚመጥን ደግሞ የክለብ አደረጃጀት ያለው ቡድን ነው። ስለዚህ ያንን መሰረት አድርጎ ደግሞ እያንዳንዱ የሚሰራቸውን ስራዎች የህዝብ ቲም እንደመሆኑ መጠን ለደጋፊው ፕሮሞት ማድረግ መቻል አለበት። እየሰራ ያላቸውን ስራዎች አንድ ሁለት ብሎ ቆጥሮ ለደጋፊው ማስተዋወቅ መቻል አለበት በሚል ያው ብዙ ስራዎች ከዚህ በፊት ተሰርተዋል። ምናልባት በ2017 ዓመተ ምህረት የበለጠ እየሰራን ያለናቸው ስራዎች ፕሮሞት ለማድረግና ለደጋፊው ተደራሽ ለማድረግ በማሰብ አንድ የኢትዮጵያ ከሚል የማስታወቂያና ኢቨንት ኦርጋናይዝ ድርጅት ጋር ስምምነት ፈጽመናል። ይህ ማለት ግልጻዊ የሆነ አሰራር ክለባችን ላይ ማስረጽ መቻል አለብን፣ እየተሰሩ ያሉ ስራዎች ለደጋፊው መታወቅ መቻል አለባቸው በሚል ነው እና ከዚህ በፊትም በጣም ብዙ ጠንካራ ስራዎች ተሰርተዋል። እንደሚታወቀው ባህር ዳር ከነማ በሶሻል ሚዲያም በተለያዩ የሚዲያ አማራጮችም የክለቡን ስራዎች ለማስተዋወቅ ስራ የሚሰራ ነው።
ይሄ በእያንዳንዱ የኃላፊነት እርከን የሚወሰኑ ነው ማለት ነው። ያ ማለት ምንድነው? ቅድም እንደተባለው ስራ አስኪያጅ የራሱ የሆነ ተግባርና ኃላፊነት አለው። የቦርዱ ደግሞ ሚና የራሱን ችሎ አለው። ስለዚህ በየዘርፉ ደግሞ እየተሰሩ ያሉ ስራዎችን በደንብ በአግባቡ ተደራሽ ማድረግ ያስፈልጋል በሚል ራሱን የቻለ የሚዲያ ክሩ ተዋቅሮ በሰፊው ብዙ ስራዎች እየተሰሩ ነው ያለው። በ2017ም ይሄ ተጠናክሮ የቀጠለበት ሁኔታ ነው ያለ። ምናልባትም ደግሞ በሚቀጥለው አመት ከዚህ የተሻለ ስራ እንደሚሰራ ነው አቅደን እየተንቀሳቀስን ያለን ማለት ነው። ከዚሁ ከግልጽነት አሰራሮች አንዱ ብዙዎች በሶሻል ሚዲያም ሌላም በሌላ መልኩም መረጃዎችን የምንሰማበት አሁን ከማሊያ ጋር ተያይዞ በጊዜ ለደጋፊው አይቀርብም ምንድነው ከማሊያ ጋር ያሉ ጉዳዮች የሚሉ ነገሮች ይነሳሉና ሁሉም ህዝብ ባህር ዳር ከተማ ላይ ያለውን ብቻ ሳይሆን ባህር ዳር ከነማን የሚወድ የሚደግፍ የኔ ክለብ ነው ብሎ የሚከታተል ሁሉ ክለብ ውስጥ ከማሊያ ጋር ተያይዞ ያሉ ነገሮች ምንድናቸው? በቶሎ ለደጋፊ መጥቶ የማይሰራጭበት ነገርስ ምንድነው? እሺ በጣም ጥሩ ጥያቄ ነው። እውነት ለመናገር እኛም እዚህ ላይ ያሉ ችግሮችን ለመፍታት ብዙ ስራዎችን እየሰራን ያው እንደሚታወቀው የባህር ዳር ከነማ ስፖርት ክለብ ትጥቅ አቅራቢ ጎፈሬ የትጥቅ አቅራቢ ድርጅት አለንና እሱ ድርጅት ጋር በጣም በቅርበት እየሰራን ነው። ነገር ግን ያው የማሊያ አቅርቦት እንደሚታወቀው አንቺ በምትከፊው ልክና በምታዝዡ ልክ ተመርቶ የሚመጣ ነው ወደ ደጋፊውና ከፋይናንስ ጋርም ያለብን እጥረት ምናልባት በፍጥነት ማሊያዎችን ቶሎ ለማሳተም አንዱ ተግዳሮት ይሆናል። ሁለተኛ ደግሞ ያው ትጥቅ አምራቹ ድርጅት በርካታ ስራዎችን ስለሚሰራ ከዛ ጋር ተያይዞ ያው የመደራረብ እንትኖች ይኖራሉ። ነገር ግን እኛ በተገቢው መንገድ ለደጋፊው ማሊያ እየቀረበ ነው ብለን ነው የምናስበው። ያ ማለት እጥረቶች የሉም ማለት ግን አይደለም። ያው እንደሚታወቀው ባህር ዳር ከነማ በሁሉም የሀገሪቱ አካባቢዎች ደጋፊዎች አሉት በጣም በርካታ ቁጥር ያለውና እዛ ያለውን ደጋፊ ቁጥር ያማከለ ማሊያ ማሰራጨት ችለናል ብለን እኛም አንገመግምም። ግን ደግሞ አቅማችን ሙሉ ተጠቅመን ትጥቁ ወይም ደግሞ ማሊያው ለደጋፊዎች እንዲደርሱ እያደረግን ነው። አሁንም ደግሞ ክፍተቶች አሉ። እሱን አርመን በቀጣይ ተደራሽ እናደርጋለን። ነገር ግን ያው ድርጅቱ እኛ ገንዘብ በምንከፍለው ልክ በምናዘው ቁጥር ልክ ነውና ባህር ዳር ዩኒቨርሲቲም ደግሞ በብዛት ብዙ ጊዜ ትጥቅ በማቅረብ በኩል ገዝቶ በመስጠት በኩል ብዙ ጊዜ የሚያግዘን ዩኒቨርሲቲ ነውና እሱ ጋርም የተያያዙ የአሰራር ክፍተቶች እነሱ እንዲስተካከሉ እየተነጋገር ነው። ከዛ ምክንያት ነው እንጂ በእኛ አሰራር ክፍተት ነው ብለን አንወስድም። ምናልባትም አሁን ቀደም ብለህ አንተ ስታነሳ ከፋይናንስ ጋር ተያይዞ እንግዲህ ትጥቆች በሚፈለገው መጠን ለደጋፊው የማይደርስበት ሂደት እንዳሉ ችግሮች እንዳሉባቸው እያነሳልኝ ነውና ባለፈው ጊዜ የፕሪሚየር ሊግ ላይ ሊግ ካምፓኒው ያከፋፈላቸው ብሮች አሉ። እነዛ ወደዚህ መጥተው ስራዎች ለምን አይሰራባቸውም የሚሉ ክፍተቶች ይነሳሉ፣ አንዳንድ ጥያቄዎች ማለት ነው። ስለዚህ ያው የሚመደቡ ብሮች አሉ። በእርግጥ ትጥቅ ላይ ብቻ ይዋል የሚል ነገር የለኝም እኔም ሌሎቻችንም በዚያ አናምንም። ግን እነዛ የሚመጡ ብሮች ከፋይናንሻል ችግር ክለቡ እንዳይገጥመው በማድረግ በኩል እነዚህ የትጥቅ ችግሮች በአፋጣኝ ለደጋፊው ያው ምንም አይነት ሮመር ሳይነሳ ሁሉም እኩል በሆነ መንገድ እንዲሰራጭ መደረግ አይችልም ነበር ወይ? አይ ጥሩ ነው። ያው የፕሪሚየር ሊግ አክሲዮን ማህበሩ የሚለቃቸው ብሮች አንድ ጊዜ በአመቱ መጨረሻ ላይ ያለውን የትርፍ ክፍፍል ሙሉ በሙሉ አይደለም የሚለቅ በየፌዙ ነው ብሮቹ የሚለቀቁትና ያው ክለብ ደግሞ እንደሚታወቀው እያንዳንዱ አሁን እንደ ባህር ዳር ከነማ ወደ 20 ቡድኖች አሉንና እያንዳንዱ ቡድን ደግሞ ራሱን የቻለ ወጪ አለው። ያንን ወጪ ለመሸፈን እንጠቀምበታለን። ያው እንዳልኩሽ ተቆራርጦ የሚመጣ ገንዘብ ስለሆነ ያንን የተቆራረጠ ገንዘብ እንደተባለው ሙሉ በሙሉ ለትጥቅ ብቻ ላይሆን ይችላል፣ ሙሉ በሙሉ ለሆቴል ወጪ ብቻ ላይሆን ይችላል። በዛን ገንዘቡ በመጣበት ወቅት ያሉብን ክፍተቶች ምንድናቸው? የደሞዝ ክፍተት ነው ያለብን ወይስ የትጥቅ ነው ወይስ የሆቴል ወጪ ነው ያለብን የሚለውን አይተን አጋጣሚ እዛ ላይ ያሉብን ክፍተቶች ለመሙላት የምንጠቀምበት ነው። ያ ማለት ግን ያው ከትጥቅ ጋር የተያዙ ችግሮችንም ቅድም እንዳልኩሽ በቂ ባይሆንም ባለን አቅም ልክ ግን ተደራሽ ለማድረግ እየሞከርን ነው። ያው የማሊያ ፍላጎቱ በጣም ብዙ ነው እንዳልኩት የደጋፊ ቁጥር ብዙ ከመሆኑ ጋር ተያይዞና ከተጫዋቾች ጀምሮ በየደረጃው እንዳልኩሽ 20 ቡድን አለ። ለ20ው ቡድን ትጥቅ ማቅረብ የግድ ነው የሚሆነው እና ያንን ታሳቢ አድርገን ነው እየሰራን ያለን። ምናልባት ተደራሽ መሆን በሚፈለገው ልክ አልሆንም፣ እሱን ማረም ይጠይቃል። የሚኖሩ ገንዘቦችን ግን በአግባቡ ለታለመለት አላማ በመዋል በኩል ጥሩ ስራ እየሰራን ነው ብለን ነው የምናስበው። አቶ ልዑል ተጨማሪ ሀሳብ ካለ? አዎ እንግዲህ ከሊግ ሼር ካምፓኒው ጋር ተያይዞ የሚመጣውን ገቢ እንደተባለው አንስተሻል። ቅድም አቶ ቶማስም እንዳነሳው እንግዲህ ክለባችን ላይ 20 ቡድን ነው ያለው። ወደ 455 የሰው ኃይል የሚደርስ ነው።
ይህንን 20 ቡድን ስናደራጅ ማንኛውንም ትጥቆች የምናቀርብ እኛ ነን። ስፔሻሊ ከታዳጊዎችም ጋር ተያይዞ ያለውንም ከአዋቂዎች ክለብ ጋር ተያይዞ ያለው በርከት ያሉ ስራዎች የምንሰራ ከፍተኛ ገንዘብ የሚጠይቅ ነው። አሁን ስፖርት ከዚያ አንግል ተያይዞ ነው እንደተባለው እናዛለን። ዲላያንሶች የሉም ማለት አይደለም፣ ትክክል ነው። ከአቅራቢ ድርጅቱም ጋር እየተስተካከሉ የመጡ ነገሮች አሉ። እሱን ማስተካከል ይጠይቀናል። ነገር ግን የለም የሚባል ነገር እንዳይኖር ከማድረግ አንጻር መስራት አለብን የሚለውም መውሰድ ይገባናል። ተገቢ ነው። ሰው እየፈለገ ተደራሽነቱንም ጭምር ባህር ዳር ብቻ ሳይሆን አዲስ አበባም፣ ድሬዳዋም፣ ሐዋሳም የተለያዩ ቦታዎች ማሊያዎች ይጠየቃሉ። ያንን እንዴት ተደራሽ እናድርግ የሚለውን አሁን በኦንላይን ሲስተም ከአቅራቢያችን ድርጅትም ጋር ሆኖ የተሻለ ስራ ለመስራት እንጥራለን የሚለው መውሰድ፣ ክፍተት አለ የሚለውን ግን ተቀብለን ያን ክፍተት የማረም ስራ እንሰራለን ብዬ አስባለሁ። ትልቁ የገቢ ምንጭ መሆን መቻል አለበት። የተለያየ ዳይቨርሲፋይ የሆነ የገቢ ምንጭ መኖር ይገባዋል። አንዱ ደግሞ ከማሊያ ከጀርሲ የሚሸጥ እና ወደ ክለቡ መግባት ያለበት ሁኔታ ነው ያለው። እንግዲህ ከፊክስቸሩም ጋር ተያይዞ በሜዳችን ካለመጫወትም ጋር ደጋፊዎቻችን ደግሞ በተለያዩ ሀገሮች እኛን እየተከተሉ የሚሄዱትም ጥቂቶች ናቸው። በእርግጥ እንደ በፊቱ ስቱዲዮም ሞልቶ አይደለም ውድድር እየተካሄደው ያለውና ከዛ አንጻር ከበፊቱ አንጻር ስታየው ትክክል ነው፣ የተቀዛቀዘ ነገር ነው ያለው። ነገር ግን ይሄንን ችግሮቻችን ፈተን የለም የሚባልበትን ሁኔታ ማስወገድ መቻል አለብን። አሁንም ግን ተደራሽነቱ እንዳልኩሽ ባህር ዳር ላይ ወይ አዲስ አበባ ላይ ልንሸጥ እንችላለን። ነገር ግን ሌሎች ከተሞች ላይስ ደጋፊዎቻችን እንዴት ያገኙ የሚለውንም በስፋት መስራት ይጠይቀናል ብዬ አስባለሁ። አሁን ክለቡ የተለያዩ የገንዘብ አማራጮች የሚገኙበት መንገድ አለ። ቀደም ሲል ያነሳ ነው ከሊግ ካምፓኒው ጋር የሚገኙ ብሮች አሉ፣ ሌሎችም ይኖራሉ እና በክለቡ ውስጥ ያሉት ከግልጸኝነት አሰራሮች ጋር ተያይዞ አንዱ የገንዘብ አስተዳደሩ ጉዳይ ይነሳልና ክለቡ በየጊዜው ኦዲት ይደረጋሉ የሚለውን ሀሳብ እስኪ እናንሳ። እሺ፣ በጣም ጥሩ ጥያቄ ነው። እውነት ለመናገር ያው ከዚህ ጋር ተያይዞ ብዙ በደጋፊውም በስፖርት ወዳድ ማህበረሰቡም በኩል እንደዚህ አይነት ጥያቄዎች በስፋት ይነሳሉና ቅድም ለማለት እንደሞከርኩት ያው ባህር ዳር ከነማ በጣም ግዙፍ ክለብ ነው። ለዚህም ማሳያ የሚሆኑ በጣም ብዙ ስራዎች አሉ። ቅድም እንዳልኩት ከ20 በላይ ቡድኖችን ማስተዳደር እየቻለ ከ355 በላይ የሰው ኃይል በስሩ ይዞ ስራ እየሰራ ያለ ክለብ ነው። በዚህም በየእድሜ ካታጎሪውም ደግሞ ታችኛው 12 ዓመት ድረስ ታዳጊዎችን እያሰራ ያለ ክለብ ነውና ይሄ ክለብ ተቋማዊ አሰራርን መከተል መቻል አለበት። ያው ዝም ብሎ ለሚዲያ ግባት ግዙፍ ክለብ ነው ብሎ መግለጽ ብቻ ሳይሆን ክለብነቱን የሚመጥን ተቋማዊ አሰራርን መከተል መቻል አለበት በሚል ተቋማዊ አሰራሮች በዛ ላይ እንዲሰፍኑ ለማስቻል በጣም ብዙ ስራዎች እየተሰሩ ነው። ከዚህ ጋር ተያይዞ ያው አንዳንድ የሚታዩ ክፍተቶች ሊኖሩ ይችላሉ። ነገር ግን ይሄ ማለት ከተቋማዊ አሰራር ውጭ የሆኑ ስራዎች ይሰራሉ ማለት አይደለም። ያው ዋናው አብዛኛው የገንዘብ ምንጭ ከተማ አስተዳደሩ ነው። ከተማ አስተዳደሩ ደግሞ የሚበጅተው በጀት በአግባቡ ለታለመለት ዓላማ እየዋለ ነው ወይ የሚለውን የሚከታተልበት የራሱ የሆነ የአሰራር ስርዓት አለው። ክለቡ ደግሞ የተበጀተለትን በጀት ለታለመለት ዓላማ ብቻ እንዲውል በማድረግ በኩል አሰራር ስርዓትን ተከትሎ የሚሰራ ክለብ ነው። እዚህ ላይ ልክ እንደ ማንኛውም ተቋም በየአመቱ በሩብ አመቱ በግማሽ አመት በአመትም አንዴ አስፈላጊ በሆነበት ጊዜ ሁሉ አሰራርን ተከትሎ ኦዲት ይደረጋል እና የወጪ አርዕስቶች አሉት ራሱን የቻለ። ስለዚህ ክለቡ አስፈላጊ ነው ወይም ደግሞ አንገብጋቢ ነው ብሎ የሚታሰቡ ወጪዎች ካሉም ምናልባት ከወጪ አርዕስት ውጭ የሆኑም ካሉ በአስቸኳይ በቦርድ ተገምግሞ በዛ በሚሰጡ አቅጣጫዎችና ውሳኔዎች መሰረት ነው ተግባራዊ የሚደረገው። ከዛ ውጭ ግን ያው እዛ ላይ ያሉ የፋይናንስ አሰራሮችን በአሰራር ነው የሚመለሱት። የተቋም አሰራርን ተከትለው ነው የሚሰሩት። ቅድም አንቺም እንዳልሽው የኦዲት በአግባቡ እንደረጋለን። የኦዲት ግኝቶችንም መሰረት አድርገን እያስተካከልን እየሰራን ያለንበት ሁኔታ ነው ያለ። ስለዚህ ተቋሙ በህጋዊ አሰራርና በህጋዊ መንገድ የሚሰራ ተቋም ነው ማለት ነው። ምናልባትም ያው ከክለቡ ጋር ተያይዞ እንግዲህ ያው
ሰው እንደራሱ ስለሚያየው ከተማ ውስጥ ያለው ብርቅ ክለብ አድርጎ ስለሚመለከተው በየጊዜው እንደነዚህ አይነት ነገሮች ለህዝቡ ግልጽ ሮመሮች ሲነሱ አንዳንድ ጭምጭምታዎች ሲነሱ ለደጋፊዎች ለሁሉም ሰው እንዲያውቅ ግልጽ መደረግ ያለባቸው ነገሮች እንዲኖሩ ምን መሰራት አለበት ብላችሁ ታስባላችሁ? አቶ ልዑል ተጨማሪ ሀሳብ ካለ። ግልጽ የሆኑ አሰራሮችን ህብረተሰቡ እንዲያውቀው ማድረግ አስፈላጊ ነው። እንግዲህ ባለፈው አመት የራሳችን የሚዲያና ኮሚኒኬሽን ዲፓርትመንት ይኖረን ብለን ይሄ የሚዲያና ኮሚኒኬሽን ዲፓርትመንት ደግሞ የሚሰሩ ስራዎችን ለኦዲያንሱ ለደጋፊው በግልጽነት የማቅረብም ጭምር ስራ መሰራት አለበት ከሚል አንጻር ያንን በተወሰነ ደረጃ በባለፈው አመት ሞክረናል። ከዛ በኋላም ደግሞ ኢቫሉዌት አድርገን በተሻለ ስራዎችን ለመስራት ተደራሽ ለማድረግ ቅድም አቶ ቶማስ እንዳለው ከዩቲዩብ የሚዲያና ኮሚኒኬሽን እነዚህ ፕሮሞሽን ስራዎች ጋር አውትሶርስ አድርገን እየሰራን ነው። እነዚህ ሚዲያዎች የክለቡ ድምጽ መሆን መቻል አለባቸው። ማንኛውም የሚሰሩ ስራዎችን ቶሎ ቶሎ ለደጋፊው ለሚመለከተው አካል ማቅረብ ተገቢ ነው። በርካታ ስራዎች ይሰራሉ፣ ነገር ግን ታፍነው ነው ያሉት ነው። ስለዚህ እነዚህን ተደራሽ ማድረግ ግልጽ ማድረግ በእነዚህ የሚዲያ ኮሚኒኬሽን አስፈላጊዎች ናቸው። ደጋፊው የሚከታተላቸው ሚዲያዎች ስለሆኑ እነዚህ ይህንን አጠንክረን ብንሄድ የተሻለ ኢንፎርሜሽን የተሻለ አሰራርን ወዲያውኑ ወቅታዊ በሆነ መልኩ ማቅረብ ይቻላል እና ያለብን ክፍተት አይተናል። የሚሰሩ ስራዎችን ቶሎ ቶሎ ከስር ተደራሽ የማድረግ ስራ ያስፈልጋል ከሚል ነው እንግዲህ እንደ አዲስ ቦርዱም ጉዳዩን አይቶት ከኢትዮጵያ ማስታወቂያና ፕሮሞሽን ድርጅት ጋር አሁን ስራዎችን እየጀመርን ያለ ነውና በትክክልም የሚሰሩ ማናቸውንም ስራዎች ከዲቨሎፕመንት አንስቶ እስከ ግልጸኝነት እስከ ፋይናንስ እስከ ኦዲት ያሉ ስራዎችንም አጠቃላይ የቲሙን የ3 ወር የ6 ወር የ9 ወር የአመትን ማፈጻጸም ጭምር ኮሙኒኬት በማድረግ ተደራሽ በማድረግ ሌላውም እንዲያውቀው የማድረግ ስራ መስራት አለብን። ይህን ክፍተት መሸፈን አለብን ብለን እንግዲህ እንደ አዲስ አውትሶርስ አድርገን አግሪመንቶችን ይዘን እየሰራን ነው። ከዚህ በፊት ያው ክለቡ ጋር የሚነሱ አንዳንድ ነገሮችን እኛም በተገኘንበት ብዙ መረጃዎችን እናገኝ ነበር። ከኛ ጋር ያለው በዚህ በክለቡ ዙሪያ የሆኑ የሩብ አመት ስብሰባችሁ ሊሆን ይችላል ሌሎችም ሲኖሩ በቅርብ ያው ግንኙነታችን ብዙ አይደለምና እነዚህን መረጃዎች የማግኘት እንትናችን አናሳ ነው። ከዛ የተነሳ ያው መረጃዎችን ግልጽ ለማድረግ ለህብረተሰቡ በሚጠበቀው ደረጃ ወደፊት ገፍቶ መሄድ እንደሚጠበቅብን አይተናል። ቀጣይ አሁን ባህር ዳር ከነማ እግር ኳስ ክለብ እንደ ሌሎች እግር ኳስ ክለቦች ኢትዮጵያ ውስጥ እንዳሉት ረጅም አመትን በእግር ኳስ ማስቆጠር የቻለ ክለብ ነውና በዛ ልክ ክለቡ በሚፈልገው ልክ ውጤት ላይ ተቀምጧል ማለት ያው አንዳንዴ አንጻራዊ ነው ብለን እናስባለንና እናንተ ከናንተ እይታ አንጻር ባህር ዳር ከነማ ከሚወጣው ገንዘብ አንጻር ለታዳጊዎች ከሚሰጠው ትኩረት አንጻር በሚፈልገው ደረጃ ነው ወይ ያለ ብላችሁ ገምግማችኋል? በጣም ጥሩ ልክ ነው። ከዚህ በተለይ የ2017 ዓመተ ምህረት አፈጻጸማችን በየደረጃው ሁሉም ቡድኖች ሊባል በሚችል ሁኔታ 20 ቡድን አለ። ቅድም እንዳልኩት እነዚህ ቡድኖች የራሳቸውን እቅድ አቅደው ነው ወደ ስራ የገቡት እና እቅዳቸው ምን ይመስል ነበር? አፈጻጸማቸውስ እንዴት ነው? ያጋጠሟቸው ችግሮች ምንድናቸው? እነዚህ ያጋጠሙ ችግሮች በቀጣይ አመት ተፈተው እንዴት ውጤታማ ይሆኑ በሚል ሰፊ የሆነ ግምገማ አካሂደናል። ያው ግምገማው ጥቅል አንድ ላይ ሆነን ከእያንዳንዱ አሰልጣኝ ቡድን አባላት ወይም ደግሞ የቡድን መሪዎች ጋር ብቻ ሆነን አይደለም። በየስፖርት አይነቱ ለምሳሌ የወንዶች እግር ኳስ ቡድን ራሱን ችሎ የአሰልጣኝ ቡድን አባላት ሪፖርት አቅርቦ ያጋጠሟቸውን ችግሮች በሚገባ ተተንትኖ ቦርዱም የራሱን የሆነ አስተያየት እየሰጠ አቅጣጫዎች እየተቀመጡ ነው የተገመገሙት። ይሄንን ቅድም እንደተባለው ይሄንን ፕሮሞት የሚያደርግ ለህዝቡ ተደራሽ የሚያደርግ ለደጋፊው በደንብ ተደራሽ የሚያደርግ የሚዲያ ክሩ ስላለን ምናልባት ገፍተን ወደ ሌሎች ሚዲያዎች አልሄድን ሊሆን ይችላል። እኛ ያሰብነው ግን ያው የኛ የሚዲያ ክሩ የተሻለ እንቅስቃሴ ላይ ስለሆነ እሱም ደግሞ ከሌሎች ሚዲያዎች ጋር ኮሙኒኬት አድርጎ ተደራሽ ማድረግ ይቻላል የሚል እምነት ስላለን እንጂ የትኛውም ሚዲያ የመጋበዝ እና ግልጽኝነት ያለው አሰራርን እየተከተልን እንዳለን
ከሚዲያዎችም የሚሰጠንን ጥቆማ ተቀብለን ማስተካከል የምንችል መሆኑን በዚሁ አጋጣሚ እየገለጽኩ ግን ይሄ ከመሸሽ አይነት እንትን እንዳይወሰድ ስጋት ስላለኝ ነው። ያው ተቋም ስንመሰርት ተቋማዊ አሰራር መከተል አለብን ከሚል እንጂ አሁንም ቢሆን ከአማራ ሚዲያ ኮርፖሬሽን ጋር አሁንም ተቀራርበን መስራት እንፈልጋለን። ከአማራ ሚዲያ ኮርፖሬሽን ጋር ብቻ ሳይሆን ከሌሎች የሚዲያ ተቋማት ጋርም አብረን ተቀራርበን መስራት እንፈልጋለን። ይህንን መሰረት አድርገን እንግዲህ ቅድም እንዳልኩት በየደረጃው ግምገማ አድርገን ነው ወደ 2018 የገባ ነውና የ2017 አፈጻጸማችን ስንገመግም ከፍተኛ የሆነ ገንዘብ እዚህ ክለብ ላይ ፈስቷል። የፈሰሰው ገንዘብ ምን ውጤት አመጣ በእያንዳንዱ የክለብ አደረጃጀት ብለን ስንገመግም እውነት ለመናገር ለምሳሌ የወንዶች እግር ኳስ ቡድን በአመቱ አቅዶ ወደ ስራ የገባውና ያስመዘገበው ውጤት በጣም የተሻለ ነው። በ2017 እቅዱ ያው ምናልባት በጣም ብዙ ደጋፊዎች ባህር ዳር ከነማ በ2017 በቃ ለወራጅ የሚጫወት ቡድን ነው በሚል በጣም በስፋት ይነሳ ነበር። ነገር ግን ያንን ሁሉ ሰብሮ በከፍተኛ የሆነ የአሰልጣኝ ቡድን አባላት ኮሚትመንት በከፍተኛው የቦርድ አመራሮች ኮሚትመንት ተቀራርቦ በጥንካሬ በመስራታቸው ከሚጠበቀው በላይ እንዲሁም የዋንጫ ተፈካካሪ የሆነ ቡድን መገንባት ተችሎ በ2017 ጥሩ የሚባል ውጤትን ማሳለፍ ተችሏል። በሌሎችም ሲታይ በተመሳሳይ በተለይ ታዳጊዎችን ከማፍራትም አኳያ በርከት ያሉ ቁጥር ያላቸው ታዳጊዎች ከእድሜ ከ12 አመት ወደ 15 አመት ከ15 አመት ወደ 17 አመት እያሉ እየተሸጋገሩ ለዋናው ቡድን መጋቢ የሆኑበት ሁኔታ ነው ያለና ይሄ ታዳጊዎችን ከማፍራትም አኳያ ታዳጊዎች በዋናው ቡድን እድል እንዲያገኙ ከማድረግም አኳያ በጣም በጥንካሬ ጥሩ ስራዎች የተሰሩበት እንዲሁም አንዳንድ ልጆች አውትሻይን አድርገው ወጣው በፕሪሚየር ሊጉ ላይም የታዩበት ክለብ ነው የነበረውና ካቀርነው አኳያ ባህር ዳር ከነማ ስፖርት ክለብ በ2017 ዓመተ ምህረት ልክ ነው። ደጋፊ ዋንጫ ይፈልጋል፣ ውጤት ይፈልጋል። በዛ ልክ ውጤት ማምጣት አልተቻለም እንጂ ከነበረው እቅድና ከተሰጠው ግምት አንጻር ግን ተወስዶ ሲታይ ጥሩ ውጤት ማስመዝገብ ችለናል ብለን ነው የምናስበው። ያ ማለት ግን ያው ይሄ የሚያኮራራ የዛሬ አመት የዋንጫ ተፎካካሪ ነበርን ማለት በዚህ አመት የዋንጫ ተፎካካሪ እንሆናለን ማለት አይደለም። መስራት ይጠይቃል። ያለፈው አመት ራሱን የቻለ የውድድር ተርም ነው። ይሄኛው የውድድር ተርም ደግሞ በጣም ብዙ ፉክክር ያለበት አሁንም ታዳጊዎችን መሰረት አድርጎ ልምድ ያላቸውን መሰረት አድርጎ ሁለቱን በማቀናጀት ጥሩ ስራ መስራት ይጠይቃልና ደጋፊው በሚፈልገው ልክ ውጤት ማምጣት ይጠይቃል። ቅድም እንዳልኩት የህዝብ ቲም ነው። የህዝብ ቲም ደግሞ ብዙ ጊዜ ደጋፊው ትኩረት ይሰጠዋል። ትኩረት ከሚሰጠው ደግሞ ምንድነው የራሴ ክለብ ነው፣ የራሴ ቡድን ነው፣ ባህር ዳር ከነማ ስፖርት ክለብ ውጤታማ ሆኖ ማየት እፈልጋለሁ የሚል ደጋፊ ቁጥር በጣም ብዙ ነው። ደግሞም ይገባዋል። የባህር ዳር ከነማ ደጋፊ ይገባዋል። ከአገር እየተንከራተተ ክለቡን የሚያበረታታ የሚደግፍ ከሌለው ላይ አውጥቶ ክለቡን በፋይናንስ የሚያጠናክር በእውቀት የተሻሉ ሰዎችም ደግሞ ክለቡን በእውቀት ለመደገፍ ጥረት የሚያደርጉበት ክለብ ስለሆነ ውጤት መፈለጉ ጤናማ ነው፣ ልክ ነው። እሱን ሊመጥን በሚችል መንገድ ደግሞ ስራ መስራት ይጠይቃል። እንደዛ እያደረግን እየተንቀሳቀስን ያለ ነው። ስለዚህ በ2017 ከእቅዳችን አኳያ ውጤታማ ነን ብለን ነው የምንገመግመው። ከደጋፊው ፍላጎት አኳያ ግን ብዙ የሚቀሩ ነገሮች አሉ። እሱም በቀጣይ ማስተካከል ይጠይቃል ማለት ነው። ከደጋፊው ጋር ተያይዞ ሌላ የምናነሳው ሀሳብ በተለይም ደግሞ ባህር ዳር ከነማ ኢትዮጵያ ውስጥ ካሉ የእግር ኳስ ክለቦች ብዙ ደጋፊዎች ካላቸው ክለቦች መካከል አንዱ ነውና እዚህ ሜዳው ላይ ሲጫወትም ከሜዳው ውጭም ሄዶ ሲጫወት ብዙ ደጋፊዎች ያሉት እግር ኳስ ክለብ ነው። ከደጋፊ ማህበሩ ጋር ያላችሁ ግንኙነት ምንድን ነው የሚመስለው? እነርሱስ ምን አይነት እገዛዎችን ለክለቡ እያደረጉ ነው? በጣም ጥሩ። ያው ባህር ዳር ከነማ አንቺም እንደገለጽሽው ጠንካራ ደጋፊዎች ያሉት በተለይም በቁጥር ደረጃ ተወስዶ ሲታይ በርካታ ቁጥር ያለው ደጋፊ ያለው ክለብ ነው። ይሄ ደጋፊ ደግሞ ታማኝነቱን በተለያዩ የውድድር ቦታዎች ላይ በደንብ አሳይቷል። ከተማው ላይ የተካሄደው ውድድር ላይም ከከተማው ውጭ በተለያዩ ሀገሮች ላይ የተካሄደው ውድድር ላይ ተገኝቶ በእምነት ክለቡን በደንብ የማበረታታት የመደገፍ ውጤታማ እንዲሆን በደንብ ከተማውን ፕሮሞት እንዲያደርግ በማድረግ በኩል የደጋፊው ሚና እንዲሁ በቀላሉ እዚህ ላይ የሚገለጽ አይደለም። ትልቅ አስተዋጽኦ ያለው ደጋፊ ነው ያለን ማለት ነው እንደ ክለብ እና ይሄንን ክለብና ደጋፊውን ደግሞ የበለጠ ማጠናከር የበለጠ ማቀራረብ ደግሞ ራሱን የቻለ ስራ የሚጠይቅ ነው። ባለፈው አመት ያው ያለው የክልላችን ወቅታዊ የጸጥታ ሁኔታ
ብዙ ደጋፊው ማህበሩ አውትሻይን አድርጎ ስራዎችን እንዳይሰራ ብዙ ደጋፊዎች ደግሞ ከቦታ ቦታ ተንቀሳቅሰው ክለባቸውን ለመደገፍ ምቹ ያልሆነበት ሁኔታ ነው የነበረው። ያ ማለት ግን ክለቡና የደጋፊ ማህበሩ ግንኙነት ክፍተት ያለበት ነው ማለት አይደለም። እንዳልኩት ከወቅታዊ ሁኔታ ጋር ተያይዞ ደጋፊ ማህበሩ የተቀሳቀሰበት በሚፈለገው ልክ ስራዎችን እየሰራ ያልሆነበት ሁኔታዎች አሉ። እሱን ደግሞ ማጠናከርና መደገፍ ያሉባቸውን ክፍተቶች ደግሞ በቅርበት መሙላትና ወደ ተጠናከረ የደጋፊ ማህበር ስርዓት ውስጥ እንዲገቡና ስራዎችን እንዲሰሩ ማድረግ ይጠይቃል። ለዚህም ተቀራርበን እየሰራን ያለ ነው። እውነት ለመናገር ጠንካራ ልምድ ያላቸው ለክለቡ ተቆርቋሪ የሆኑ ስራ መስራት ፍላጎት ኑሯቸው ከሰሩ ደግሞ የበለጠ ደጋፊውን ማነቃነቅ የሚችሉ የደጋፊ ማህበር ስራ አስፈጻሚ አባላት ነው ያሉንና እነሱን በደንብ ማቅረብ ያሉባቸውን ችግሮች እየፈቱ በደንብ ደጋፊውን ሞቢላይዝ እንዲያደርጉና የነበረው የከተማችን ድባብ በተለይ በባህር ዳር ከነማ ስፖርት ክለብ ድጋፍ ላይ ወደፊት እንዲመጣ ማድረጉ ላይ ስራ መስራት ግን ይጠይቃል። ያ እስከ አሁን ላይ 2017 የተቀዛቀዘው ግን የኛና የነሱ ቅርርብ ሻክሮ ሳይሆን እንዳልኩት የክልላችን ወቅታዊ ሁኔታ ምቹ ሁኔታዎችን አልፈጥርልን ስላለ እንደሆነ ታሳቢ እንዲደረግ ነው። አቶ ሉላ ረዘም ላሉ ጊዜ ባህር ዳር ከነማ ቤት አለህ ብዬ አስባለሁ። ያው አቶ ቶማስ አንድ አመት ውስጥ እሱ ከገባ በኋላ ያሉትን ሀሳቦች እያነሳልኝ ስለሆነ ከደጋፊ ማህበሩ ጋር ካለፈው አመት አንጻር አሁን ላይ ምን አይነት ቅርርቦች አሉ? በምን መልኩ በቅርበት ስራዎችን እያከናወናችሁ ትገኛላችሁ? በምንሄድበት ሀገር ሁሉ እየተከተሉ የሚያበረታቱ 12ኛ ተጫዋቾቻችን ናቸው ብሎ መውሰድ ይቻላል። ያ ደግሞ ከዲሲፕሊን ጋር ነው። እንግዲህ ምናልባት የምታስታውሹ ከሆነ በሀገር አቀፍ ደረጃም የባህር ዳር ከነማ ደጋፊ በዲሲፕሊን በስርዓቱ አንደኛ ተብሎ የተወደሰበት ጊዜም ነው የነበረው። በእርግጥ ቅድም እንደተባለው ከዚህ ከጸጥታው ጋር ተያይዞ አሁን በርከት ያለው ደጋፊ አይንቀሳቀስም። ምክንያቱም ኮስቲ ነው። አሁን አውሮፓን ቲኬት አለ፣ የሆቴል ወጪ አለ፣ ምን አለና ይህንን አሁን ድሬዳዋም ስንሄድ ሐዋሳም ስንሄድ አዳማም ስንሄድ እንደ አዲስ አበባ ያሉት ከቅርበቱ አንጻር የተወሰነ ነገር ያደርጋሉ እንጂ እንደ በፊቱ ሜዳውን ሞልቶ እንትን የለም። ያው ከተፈጠረው ጸጥታ ችግር አኳያ መውሰድ ይቻላል እንጂ ደጋፊው በየትኛውም ቦታ ይሄ ብቻ አይደለም። እንዳልሽው እንደመቆየቴ በ2014 ኦልሞስት ክለቡ ወራጅ ደረጃ ደርሶ ነበር። ትዝ የሚልሽ ከሆነ ለወራጅ እንትን አንድ ቲም ነው የቀረን የነበረ። ያን ሚስ ብናደርግ ወራጅ የነበርንበት ጊዜ ነበር 2014። በዛን ጊዜ ሁሉ እንኳ ክለቡ እንዳይወርድ ከጎን ሆነው እያበረታቱ ያሉብንን ችግሮች እንድንፈታ አድርገው ተጫዋቾቹን እያበረታቱ ኮቺንግ ስታፉን እያበረታቱ ውጤቱን ቀልብሰው ወደ መቀጠል ነው የተሄደው። ከዛ በኋላም 2015 16 17 በጥሩ ሁኔታ ነው እየመጣ የነበረው ቲሙ። ከዛ ከወራጅነት አንስቶ ሁለተኛ፣ አራተኛ፣ በ2017 ደግሞ ሶስተኛ ደረጃ እንግዲህ ኦልሞስት የተመጣጠነ ነገር አንዴ የሚዋዥቅ አይደለም። አንዴ ላይ ሆኖ ሌላ ጊዜ ለወራጅነት ምናምን አይደለም። ይሄን 3 አመት የመጣ ነውና ከቆይታ አንጻር ስታየውም ደግሞ የደጋፊው ስሜትና የደጋፊው ድጋፍ እኔ የተለየ ነው ብዬ ወስዳለሁ። ይሄ ደግሞ እኔ የምለው ብቻ ሳይሆን በአገር አቀፍ ደረጃ ቅድም እንዳልኩሽ እውቅና የተሰጠው ደጋፊ ነው ያለን። ሁለተኛ ነበርን፣ በኋላ ሶስተኛ እንዲመጣን አሁን ለዋንጫ ኤክስፔክት መደረግ አለበት የሚል የቁጥሩ የሚያሳይ ምናምን ብለው ይነሳሉ። እንደዛ አይደለም። ፉትቦል እንደዛ አይነት አናሊሲስ የለውም። ፉትቦል ምንድነው ወቅታዊ ፐርፎርማንስ ነው እንጂ ባለፈው አንደኛ ከወጣን አሁንም አንደኛ እንወጣለን ወይም መጨረሻ የወጣ መጥቶ እዚህ አይወጣም አይደለም። ታይቷል። እንግዲህ ባለፈው ለሻምፒዮን የነበረ ቲም በዚህኛው ደግሞ ለወራጅ የሚጫወትበት የኛም ብቻ ሳይሆን የዓለም እግር ኳስ የሚያሳየው ይሄንን ነው። እና ትሬንድ አናሊሲስ እየተባለ የሚባለው ነገር ፉትቦል ላይ አይሰራም። ወቅታዊ ፐርፎርማንስ ነው የሚሰራ። ከዚህ አንጻር እኛም በፕላን ኤ ብለን አቅደን ስፔሻሊ 2017 የተንቀሳቀስንበት ነገሮች ነበሩ። ግን እንደምታውቂው 2017 ላይ የተጀመረው የአዲሱ የፕሪሚየር ሊግ የፋይናንስ አሰራር ስርዓት ተጽዕኖ አለው። ምክንያቱም ያንን ስትሪክትሊ ተከትለን ነው የምንሄድ የሚል ከቦርዱም የወረደ አቅጣጫ ይሄ ነው።
ስንሰራም ኢምፕሊመንት ያደረግነው ይሄንን ነው። እንግዲህ ተጫዋቾች ምልመላ ስንሄድ ከቦርዱ 3-4 ሰዎች ያሉበት እኔ ያለሁበት አሰልጣኞች ያሉበት ቲም ሆኖ ነው በቡድን ነው ተጫዋቾች የምናስፈርምና የዛኔ ፕላን ኤ ብለን የያዝናቸው ተጫዋቾች አውቶማቲካሊ 5 or 6 ይሆናሉ። ናሽናል ቲም የሚጫወቱ ናቸው። ሚስ ያደረግናቸው መቁጠር ስለሚቻል ደጋፊውም ስለሚያውቃቸው እናንተም በቅርብ ስለምትከታተሉ እነዛን ሚስ አድርገን እንደ አዲስ ነው ክለብ የጀመርነው። ያ ምንድነው የዋንጫ ጉዟችን በተወሰነ መልኩ የሚገታው ነው። 6ቱም 7ቱም አንዴ የሚሰለፉ ያውም ደግሞ በእኛ ብቻ ሳይሆን ለብሔራዊ ቡድንም የሚጫወቱ ተጫዋቾችን አንዴ ሚስ ማድረግ ከዛ በኋላ ደግሞ እንደ አዲስ ቡድን ስታብሊሽ ተደርጎ ዋንጫ ለማምጣት ከፍተኛ ችግር እንደሚኖረው መገንዘብ ይቻላል። ቅድም አቶ ቶማስን እንዳስቀመጠው አንዳንዶቹ ስጋት ነው፣ በቃ ይሄ ወራጅ ነው፣ 5 ቲም ይወርዳል፣ ከ5ቱ አንዱ ተለይቷል ባህር ዳር 4 ነው የቀረ የሚል ብዙ ኮሜንት ነበረ። ያ ከስጋት የመነጨ ነው። ምክንያቱም ምርጥ ልጆች ሄደዋል፣ ምን ሊሆን ነው ክለቡ የሚሉ የሚቆጩ ደጋፊዎች የነሱ ስሜት ነው። ወንዛ ሀዘር አንድ ደግሞ ያው ኤግዛጀሬት አድርጎ ሞራልን በሚነካም ነገር የመጣበት ነገር አለ። እሱን ልልሽ የምፈልገው ምንድነው ኦኬ ያ ስጋት እንዳለ ሆነ ጥሩ ነው። ከዛ ስጋት ወጥተን ወደ 3ኛ ደረጃ መጣን በዚህ በ2017 ያ እንደዛ ሲለው የነበረ ሰው እፎይ ነው እኛ ይወርዳል ብለን ነበር እንጂ በ3ኛ ደረጃ መገኘታችሁ ታንኪው ማስባል ሲገባ ሌላው ደግሞ በሌላ አኳያ የሚመጣው ግን ዋንጫ እንፈልጋለን ዋንጫውን ለምን አላነሳንም ብሎ የሚጮህም ነበርና ይሄን ባላንስ አድርጎ ማየት ተገቢ ነው የሚል ነው። ባህር ዳር ከነማ እግር ኳስ ክለብ እንዳለፉት ዓመታት ጠንካራ ተፎካካሪ እንዲሆን ከተጫዋቾች ማስፈረም ሂደት ጀምሮ ምን አይነት ስራዎችን እየሰራ ነው? አሁን ያስፈረማቸው ተጫዋቾች በዚህ ልክ ክለቡን በሚፈለገው ደረጃ ተፎካካሪ ያደርጉታል ወይ ተብሎ ይታሰባል? አሁን 2017 እንዳደረግነው ሁሉ አሁንም 2018 ቦርዱ ቁጭ ብሎ ያስፈራሚ ኮሚቴዎችን መልምሎ ከቦርድ ወደ 4 ሜምበርስ ያሉበት እኔ ያለሁበት እና አሰልጣኝ ግሩፕ ያለበት ነው እንግዲህ መልመላውን ለማድረግ የሞከር ነው። እንደተባለው በአሁኑም ፕላን ኤ ብለን የያዝናቸው ልጆች ምርጥ ልጆች ነበሩን። ሴም ቲንግ ነው። ልክ ባለፈው አመት ያደረግነውን የፋይናንስ አሰራር ስርዓቱን ዝንፍ ከዛ ውጭ እንዳትወጡ የሚልም መመሪያም ስላለ ከበላይም የወጣውም ይህንን አክብረን ልንሰራ ስለሆነ በሙሉ ታማኝነት ይህንን ኢምፕሊመንት አድርገናል። ይህን ኢምፕሊመንት ስናደርግ እንግዲህ በፕላን ኤ የያዝናቸው እነማን ነበሩ የታሉ የሚለው ነው። እንግዲህ ስም መጥራቱን ብዙም ስለማያስፈልግ በዛው ልክ አሁንም የፋይናንስ 70 ሚሊዮን ነው በዚህ አመት የተፈቀደው። ምናልባት 500 ሺህ ብር የተጣራ ድረስ አቅርበን ኖ ተብለን ከዛ የተሻለ አግኝቻለሁ ተብለን የሄዱ ተጫዋቾች አሉ። እነዚህም ብታባዡ የአንድ ሰው ወደ 13 ሚሊዮን አካባቢ ይመጣል በአመት 6 ጊዜ 13 ወይም 5 ጊዜ 13 ነው የምትወስጂው 70 ሚሊዮኑ ለ6 ወይም ለ7 ተጫዋቾች አድርጎ ቀጥ ማለት ነው ያለው እና ይሄ ደግሞ 20 ቲም ነው ያለው። 20 ቲም ማለት እንግዲህ 38 ውድድሮች አሉ። በውስን ስኳድም አጥቦ ይሄንን ነገር ለመፈጸም በጣም ቻሌንጅ ነው። አንድ ሰው ሊጎዳ ይችላል፣ በካርዶች ሊወጣ ይችላል፣ ታሞም ከጨዋታ ውጭ ሊሆን ይችላል። የዛኔ በጣም ኤክስፖዝድ የምንሆንበት ሁኔታ ነው። ያንን ሁሉ እንኳ ቻሌንጅ እናደርጋለን ብለው ኮቾቻችን ስኳዱን አጥበው ጥራት ላይ ያለው ለማምጣት ከፍተኛ ጥረት አድርገው ነበር። ግን የሚጠየቀው ገንዘብ ከፍተኛ ስለሆነ ያንን አፎርድ ማድረግ አልቻልንም። በዚህ የተነሳ በጣም ለኛም ለሀገርም በናሽናል ቲም የሚጠቅሙ ልጆች አሁንም በተመሳሳይ ከክለባችን እንዲወጡ ተደርጓል። በዋናነት የፋይናንስ አሰራር ስርዓቱን ጠብቀን በመሄዳችን ነው እንጂ እንደሌላው መክፈል የምንችል ከሆነ ማስቀረት የምንችልበት ኮንዲሽን አለ። እዛ ጣጣ ውስጥ እኛ አልገባንም። እነዛ ቢሄዱም ወደ ፕላን ቢ ይሄዳል፣ ወደ ፕላን ቢም ወደ ፕላን ሲም ይሄዳል። እነዛ ተጫዋቾችን ሊተኩ ይችሉናል የሚሉትን ደግሞ አሁንም ወደ ማፈላለግና ቲሙን እንደገና ስታብሊሽ የማድረግ ስራ የመስራት ስራ ነው እየተሰራ ያለው። ከታችኛው ሊግም ለማምጣት ተገደናል።
እድሉን ከሰጠሻቸው ደግሞ ከታችኛው ሊግም መጥቶ አውትሻን የሚያደርግ ይኖራል። ቀደም ሲልም እንኮ እነ ፍራውልን እነ ኮንሶን ከታችኛው ሊግ ስናመጣ ደጋፊዎቻችን በጣም ጮሆ ነበር፣ አረ ምን እየተሰራ ነው የሚል ነገር ግን አውትሻይን አድርገው አይደለም ለኛ ክለብ ለብሔራዊ ቡድንም ይወጡ እና እድሉን ካገኙት ከታች ያሉ መምጣትና መጫወት ይችላሉ። አሴም ታይም ታዳጊዎችንም የመስራት ስራ በአንድ አመት አውትሻይን ቅድም አቶ ቶማስ ጠቆም አድርጎታል። አሁን ሄኖክ ይበልጣልና አይነት በ2017 ጆይን አደረጉ፣ በቢጫ አደጉ። በ2017 ፕሪሚየር ሊጉ ላይ በጣም በሚገርም ድንቅ ችሎታ እንደነዚህ አይነት ወጣቶችንም ደግሞ ማምጣት ያስፈልጋል። ኦብጀክቲቫችንም ታች ላይ ወደ 20 ቡድን አለን ስንል አንደር 20 አንደር 15 አንደር 17 አንደር 20 ሻዶ ቲም እነዚህ አሉን ብለን ስንወስድ ከነዚህ ለማውጣት ነው። በሂደት ነው ግን አቴታይም አይደለም። ፉትቦል ፕሮሰስ ይጠይቃል፣ በርካታ ጊዜዎችን ይጠይቃል። በአንድ ጊዜ አይደለም። እኛ የወጣቶች ልማት ፕሮግራም ፕላን ያደረግነው ከ10 ዓመት በኋላ ይደርሱልናል ብለን ነው። አሁን 5 ዓመት ሆኗቸዋል። ከ12 የጀመሩት መጣው አሁን አንደር 15 ላይ ናቸው። በጣም ድንቅ ችሎታ ያላቸው ልጆች እየተገኙበት ነው። እነዚህ ወደ ሳይክሉ ወደ ሙሉ ሳይክሉ ሲሄዱ አፍተር 5 years 5 or 6 ዓመት ላይ ሙሉ በሙሉ እነዚህን ለፕሪሚየር ሊጉ ማብቃት ይቻላል። በጥሩ ክህሎት እየመጡ ስለሆነ ብዙ መልፋት ብዙ መስራት ይጠይቃልና የ10 ዓመት እቅድ ይዘን ስንነሳም ከ10 ዓመት በኋላ ይደርስልናል ብለን ነውና ፉትቦል ፕሮሰስ ስለሆነ ይሄንን ማድረግ ይጠይቃል። ከነዚህ ወጣቶችን የመቀላቀል ስራ ሰርተናል። አሁን በዚህኛው ዓመት እንኳን 4 ተጫዋቾችን ከሻዶ ቲም 1 ተጫዋች ከአንደር 20 3 ተጫዋቾችን ወደ ዋናው ቲም ለማሳደግ ሞክረናል። በቢጫ እንዲህ የማድረግ ስራዎች፣ ሌሎች ደግሞ ባላንስ ለመስራት አሁን ከውጭም ቢሆን ደግሞ ጠንከር ያሉ ይላሉ። ባይዘወይ ከውጭ የምናመጣቸው በገንዘብ የተሻለ ነው ከሀገር ውስጥ እንትን ከምናረጋው ተጫዋቾች ጋር። አሁን በቅርብ ትናንት ያስፈረምነው ልጅ አለን ከጋና የመጣ የፊት አጥቂ ነው። በመስመር ያደርጋል። አሁን ደግሞ አማካኝ ኦልሬዲ ትናንት ገብቷል። እሱን እንጨምራለን። አሁን የነዚህ ሰማፕ ስታረጊው አንድ ልናመጣበት የነበረውን 500 ሺህ ብር 2 ነው ያመጣንበት። ከዚህ ጋር እንዲህ አይነት ባላንሶችን የመስራት ስራ የግድ ያስገድዳልና ተወዳዳሪ ሆኖ ተፎካካሪ ሆኖ ለመቅረብም የፋይናንስ ስርዓቱ ሁሉም ካለመጠበቁ ጋር ተያይዞ ቻሌንጅ አለው። አሁን በግልጽ የሚታይ አለ። ፎቶግራፋቸውንና አንስቶ እኮ በየክለቡ ያሉትን ብቻ አስቀምጦ የተወሰኑ 2-3 ስፖርቱ ላይ ቅርብ ያሉ እንትኖች አለ። የትኛው ቲም ነው እስቲ የትኞቹን ተጫዋች ያስፈረመበት ግልጽ የሆነ ስራ ነው እኮ። ይሄኛው ጠንካራ ዘሆል ጠንካራ ተጫዋቾች አሉበት ይሄ ክለብ ነው ካለሽ ያንን ሲምፕል ነው ለማስረዳት። ነገር ግን አሁን ከተለያዩ ከታዳጊም ከታችኛው ሊግም ነባር ተጫዋቾችም ጭምር የሚያመጡ ቲሞች አሉ። እንደኛም ስርዓቱን ጠብቀው የሚሄዱ አሉ። እኛ ብቻ አይደለንም። ነገር ግን ደግሞ አሁንም ጭምር የሚታዩ ነገሮች የሚሸቱ ነገሮች አሉ። ወራዝ ግን እኛ መመሪያም ተቀብለን እንሄድ ነው ከበላይ ኃላፊዎቻችን ያንን ነገር እንዳንጥስ አድርገን ቅድም ባልኩሽ ኮምፕልሴት እያደረግን ነው። ከሀገር ውስጥም ከታዳጊም ከውጭ ደግሞ በመጠነኛ ሳንቲም በማምጣት ወደ ቡድኑ የመቀላቀል ስራ እየሰራን ያለ ነው። የመጨረሻ ጥያቄ የማድርገው እንግዲህ ክለቡ በተለይም ደግሞ ራሱን ችሎ ሲዋቀር ቦርድ አሉት። የመጨረሻ ማደማደሚያችን እንድናደርገው ቦርድ ውስጥ ያሉ ሰዎች አሁን አብዛኞቹ የአገልግሎት ጊዜያቸውን አጠናቀዋል ተብሎ ነው የሚታሰበው። እዛ ውስጥ ያሉ ሰዎች ከወጣትና ስፖርት ከባህር ዳር ዩኒቨርሲቲ ከነጋዴው ማህበረሰብ ከተለያዩ ሰዎች አካባቢ ያሉ ተረቅሞች ናቸው ቦርዱን እየመሩት የሚገኙና እነዛ ሰዎች አሁን ባህር ዳር ዩኒቨርሲቲን ብንወስድ የባህር ዳር ዩኒቨርሲቲ ዲን ሚላል ስፖርት አካዳሚ በዛን ወቅት የነበሩ የስፖርት አካዳሚ ዲን አሁን ላይ የአካዳሚው ዲን አይደሉም፣ ሌላ ሰው ይቀየራልና በመተካቸው ኢሚዲየትሊ ያ ሰው ሲቀየር ሌሎችን በመተካት በኩል አሁን ላይ እየመሩ ያሉት ሰዎችን
ወደ ቦርድ ውስጥ በማስገባት በኩል ያው ግልጽነት የተሞላበት አሰራር እንዲከተል ክለቡ ከተፈለገ እነዛን ሰዎች መተካት ይጠበቅበታል ተብሎ ይታሰባልና እነዚህን ሰዎች ክለቡ ውስጥ ምን አይነት አስተዋጽኦ አበረከቱ? ክለቡ ራሱን የቻለ ባህር ዳር ከነማ እንዲሆን ከነጋዴ ማህበረሰብ የሚወከሉ ሰዎች በፋይናንስ ክለቡን በማገዝ በኩል ዩኒቨርሲቲ ውስጥ ያሉ ሰዎች ጥናትና ምርምር ክለቡን በሚጠቅሙ ስራዎች በኩል ምን አይነት ስራዎችን ሰሩ? እነዛን ሰዎችስ በአዲስ መልኩ በማደራጀት በኩል ምን አይነት ስራዎች እየተሰሩ ነው? እሺ በጣም ጥሩ። ይሄ የቦርድ አደረጃጀት እንደሚታወቀው ከራሱን የቻለ አሰራርና መመሪያ አለው። የክለቡ የመተዳደሪያ ደንብ ወይም ደግሞ የክለቡ የመተዳደሪያ መመሪያው ላይ እንደሚያስቀምጠው ከተለያዩ አካላት የተዋቀረ የቦርድ አደረጃጀት ይኖረዋል ይላልና ከዛም ውስጥ አንቺም እንዳልሽው ከባህር ዳር ዩኒቨርሲቲ ከንግድና ዘርፍ ማህበራት እንዲሁም ከዳሽን ቢራ ከነባር ተጫዋቾች እያለ በየደረጃው የሚያካትታቸው አካላት አሉ እና እነዚህ አካላት የራሳቸው የሆነ ሚና አላቸው። ለምሳሌ ከንግድና ዘርፍ ማህበራት ፕሬዚዳንት የቦርድ አባል ሲሆን ምንድነው ዋናው አንደኛ ነጋዴዎችን ከፍተኛ ባለሀብቶቹ በጋራ የሆኑ ክለቡን በፋይናንስ በማቴሪያል እና በተለያዩ ማገዝ በሚችሉባቸው ሁኔታዎች ውስጥ ሁሉ እንዲያግዙ ሞቢላይዝ ማድረግ ማሳመን ማግባባት ነው ትልቁ ሚናው። ባህር ዳር ዩኒቨርሲቲም ተወስዶ ሲታይ ራሱን የቻለ ባህር ዳር ዩኒቨርሲቲ ማሊያ ላይ ስፖንሰራችን ነው። በየአመቱ ማሊያችን ላይ አድርገን የምንጫወትበት ዩኒቨርሲቲ ነውና ይህ ዩኒቨርሲቲም የተለያዩ ስልጠናዎችን በመስጠት ፋይናንሻሊ መደገፍ ስለማይችል በማቴሪያል ክለቡን የመደገፍ ስራዎችን ይሰራልና ይሄ በመተካካት የሚሄድ ነው። ለምሳሌ አንድ የባህር ዳር ዩኒቨርሲቲ የቦርድ አባል የነበረ በሆነ ወቅት ላይ ላይኖር ይችላል እና እሱ በማይኖርበት ሰዓት ያው መደቡ ነው የቦርድ አመራር ሆኖ የሚቀጥለውና ዩኒቨርሲቲው የሚወክለው አካል ራሱን ችሎ ከቦርዱ ጋር አብሮ የሚሰራበት ሁኔታ ነው ያለው እና በዚህ በመተካካት ሂደት ውስጥ አብሮ እያለፈ ያለ ነው። ነገር ግን ያለ ምንም ተቋማት እውቅናና ፍቃድ የቦርድ አመራር ሆኖ የሚቀጥል አካል የለም። ከዳሽን ቢራም ከንግድና ዘርፍ ማህበራትም ከባህር ዳር ዩኒቨርሲቲ የሚመጡ ሰዎች የተቋማቸውን ውክልናና ይሁንታ አግኝተው ነው ቦርዱ ላይ እየሰሩ ያሉ። ነገር ግን አሁን አንቺም ለማንሳት እንደሞከርሽው ቦርዱ ረጅም አመት ተደራጅቶ ብዙ ስራዎችን ሲሰራ ቅድም በብዙ ስንተነትናቸው የነበሩ ተግባራትን የሰራና ጠንካራ ክለብ እንዲሆን ዋጋ የከፈለ ቦርድ መዋቅር ነው ያለው። ይሄ ቦርድ መዋቅር ደግሞ አሰራርና መመሪያውን ተከትሎ በጊዜ መደራጀት መቻል አለበት። የተጓደለው መሟላት አለበት። ክፍተት ያለባቸውም ደግሞ በተሻሉ ሰዎች መቀየር አለበትና እሱን ለማደራጀት ያው የክለቡ የበላይ ጠባቂ ክቡር ከንቲባው ናቸው። ከሳቸው ጋር ግልጽ የሆነ አቅጣጫ እየተሰጠበት ጥሩ ስራዎችን እየሰራን ያለን። እነዚህ የቦርድ አመራሮች ግን በተሰጣቸው ሚና ልክ ኃላፊነታቸውን እየተወጡ ነው። የሚጎዳድሉ ነገሮች ይኖራሉ። እሱን ደግሞ ማስተካከል ይጠይቃል። በደንብ መቀራረብ። ለምሳሌ ዳሽን ቢራ የክለባችን የምንጊዜም አጋር ነው። ሁሌም እኛ ክለብ ጋር የሚሰራ ነው። በየአመቱ የሚሰጠን ከኮርኪ የሚገኝ ከማሊያ ስፖንሰር የሚገኝ ክፍያ አለ። እሱን ወቅቱን ጠብቆ በማስገባት በኩል አብሮ በደንብ መቀራረብና መስራት ይጠይቃል። እኛም በደንብ ያሉ ጉድለቶችን ማሳየት፣ እነሱም ደግሞ እኛ ማገዝ ያለብንን አመጣው መተጋገዝ ይጠይቃል። በተመሳሳይ ባህር ዳር ዩኒቨርሲቲ ንግድና ዘርፍ ማህበራት ሌሎችም አካላት በዛ ልክ ተጋግዘን የምንሰራበት የቦርድ መዋቅር ማደራጀት ይጠይቃል በሚል ቦርዱ የአገልግሎት ጊዜውን ስለጨረሰ በአዲስ ለማደራጀት ጥረቶች እያደረግን ያለን። መቼ ይሆናል የሚለውን ደግሞ እንግዲህ በኋላ ላይ የክለቡ ፕሬዚዳንት በሚያስቀምጡት አቅጣጫ መሰረት እያጠናከር ነው የምንሄድ ይሆናል ማለት ነው። የዚህ አመት እቅዳችሁ እስከምን ድረስ መጓዝ ነው የሚለውን ደግሞ በዛው በሴቶቹም በወንዶቹም ላይ የዚህ አመት እቅዳችሁ ምን ድረስ መጓዝ ነው? በጣም ጥሩ። ያው ቅድም እንዳልኩት የክለቡ አደረጃጀት ሰፊ ነው። ከ20 በላይ ቡድኖች ያሉት ከ355 በላይ የሰው ኃይል ያለው ክለብ ነው። ስለዚህ ይሄ ክለብ በስሩ ደግሞ በጣም ከፍተኛ ቁጥር ያለው ደጋፊ ያለው ክለብ ነው። ይህንን ክለብ ወይም ደግሞ ይህንን ደጋፊ የሚመጥን ውጤት ማምጣት ደግሞ በጣም ተገቢ ነው። አሁን ዝም ብሎ ለመርሃ ግብር የሚወዳደር አይነት ክለብ ሳይሆን በትክክልም ደጋፊውንና ህዝቡን ከተማዋን የሚመጥን ውጤታማ የሆነ ክለብ አደረጃጀት መፍጠር፣ በዛም ልክ ደግሞ ውጤት አምጦ ለደጋፊው ማሳየት ይጠይቃልና ለዛም መነሻ በማድረግ በ2017 ቅድም እንዳልኩት በስፋት የነበሩን ድክመቶች ምንድናቸው፣ ጥንካሬዎች ምንድናቸው በሚል በደንብ ገምግመናል። በእያንዳንዱ የክለብ አደረጃጀት ማለት ነውና
ወንዶች ቡድን ላይ ያለው ጥንካሬ ድክመት ምንድነው የሚለውን ገምግመን ቅድም ሲገለጽ እንደነበረው የፋይናንስ አሰራርን ተከትለን በተለይ ከላይ የሚወርዱ የአሰራር ስርዓቶችን እንደ ባህር ዳር ከተማ አስተዳደር ለሌሎች ክለቦች ተሞክሮ መሆን መቻል አለብን በሚል የፋይናንስ አሰራርን ሳንጥስ ግልጽ የሆነ የፋይናንስ አሰራርን ተከትለን ለክለቡ ይመጥናሉ የምንላቸው ልጆች ወደ ክለባችን አመጣናል። ይሄ ደግሞ ትልቁ አስተዋጽኦ የወሰዱ የአሰልጣኝ ቡድን አባላት ናቸው። እውነት ለመናገር የባህር ዳር ከነማ ስፖርት ክለብ ዋና አሰልጣኙን ጨምሮ በየደረጃው ያሉ የአሰልጣኝ ቡድን አባላት ጠንካራ ልምድ ያላቸው በአሰልጣኝነት ሌቭላቸውም ደግሞ ከሌሎች የተሻለ የአሰልጣኝነት ሌቭል ላይ ያሉ አሰልጣኞች ናቸው ያሉንና እነዚህ አሰልጣኞች ታዳጊዎች ላይ ስራ መስራት የሚፈልጉ ለታዳጊዎች እድል መስጠት የሚፈልጉ በአጠቃላይ መጫወት የሚፈልጉ ልጆችን በደንብ እያነቃቁ ጉድለቶቻቸውን እየሞሉ ውጤታማ በማድረግ በኩል ትልቅ አቅም ያላቸው አሰልጣኝ ስብስብ ነው ያለውና ይህንን መሰረት አድርጎ ክለቡ ባለፈው አመት 3ኛ ሆኗል፣ ለዋንጫ ተፎካክሯል። ወደ መጨረሻ ላይ የተጫዋቾች ጉዳት ሲጀመር የስኳድ ጥበት ዋጋ አስከፍሎናል። በዚህ አመት ግን ያለንን ስኳድ በሙሉ ተጠቅመን ያሉ ልጆችን ተጠቅመን ውጤት ማምጣት አለብን በሚል ኮሚትመንት ነው የአሰልጣኝ ቡድን አባላትም እኛም ተቆራርጠን የገባ ነውና አሁን ላይ ከኛ በተለይ እንደ ቦርድ የአሰልጣኝ ቡድን አባላት ምንም አይነት ከኛ ሳይድ ምንም አይነት ክፍተት እንዲያነሱ እድል አንሰጥም። የሚያነሷትን ክፍተት በሙሉ ከስር እየተከታተልን እንሞላለን። እነሱም ደግሞ በተግባባንበት ልክ ውጤት እንዲያመጡ ድጋፍ እናደርጋለን። ያላመጣ አካል ደግሞ ያው በየደረጃው ተጠያቂነትን አሰራር እንከተላለንና በሴቶች ላይም የተከተል ነው። በተመሳሳይ ነው። ቅድም ሲባል እንደነበረው በ2017 የሴቱ ቡድን በሊጉ መሰንበት በሚል ነው እቅድ ይዞ የገባው። በ2018 ግን እንደዚህ አይነት አሰራር የለም። በትክክልም የባህር ዳር ከነማ ስፖርት ክለብ በተሳተፈባቸው የውድድር መስኮች ሁሉ ውጤት ማምጣት አለበት። ዝም ብሎ ቅድም እንዳልኩት ለመርሃ ግብር የምንወዳደረው ምንም አይነት ውድድር መኖር የለበትም። ውጤት ከተማዋን በሚመጥን ልክ ማምጣት አለብን በሚል ኮሚትመንት የሴቶችንም ቡድን በተመሳሳይ ገምግመን ነው ወደ ስራ የገባ ነውና እንዳየሽው ጥሩ ልጆችን ለማስፈረም ሞክረናል። እዚህ ላይ አሰልጣኞቻችን ጥሩ መነሳሳት አለ። እዛ ላይ ያለውን ክፍተት በተቻለን አቅም ለመሙላት ሞክረናልና አሁንም ግን ልጆችን በቅርበት መደገፍ ማበረታታትና ወደ ውጤት እንዲመጡ ማድረግ ይጠበቅብናል። እሱን ስራ እየሰራን ያለን። እንዳጠቃላይ ተወስዶ ሲታይ ግን ባህር ዳር ከነማ ስፖርት ክለብ ደጋፊው ውጤት ይፈልጋል፣ ከተማው ውጤት ይፈልጋል፣ ስፖርት ወዳዱ ውጤት ይፈልጋል። ስለዚህ ያንን በሚመጥን ልክ የክለብ አደረጃጀቱ ተጠናክሮ ያሉባቸው ክፍተቶችም ደግሞ ከስር እየተሞሉ በሚፈለገው ልክ ውጤት መምጣት መቻል አለበት በሚል ሰፊ ስራዎችን ጀምረናል። በዚሁ አጋጣሚ ደጋፊው ስፖርት ወዳዱ ማህበረሰብ እንዲሁም ደግሞ ከባህር ዳር ከነማ ስፖርት ክለብ ጋር መስራት የሚፈልጉ መንግስታዊ የሆኑ ድርጅቶች ሊሆኑ ይችላሉ፣ መንግስታዊ ያልሆኑ ድርጅቶች ከጎናችን እንዲሆኑና እንዲደግፉን ጥሪ ማስተላለፍ ፈልጋለሁ። አብረን ብዙ ስራዎችን እየሰራን ያለን። በዚህ አመትም ደግሞ የተሻለ ነገር ይዘን ለመቅረብ ከፈጣሪ ጋር ስራዎችን እየሰራን ያለን። እንግዲህ በውጤት እንገናኛለን የሚል እምነት አለኝ። እሺ፣ አመሰግናለሁ። ጥሪና አክብራችሁ ስቱዲዮ ድረስ ተገኝታችሁ ሰፋ ያለ ማብራሪያ በክለቡ ዙሪያ የሚነሱ ሀሳቦችን ስላጋራችሁኝ አመሰግናለሁ። ከአማራ ሚዲያ ኮርፖሬሽን ወደ እናንተ ሲደርስ የነበረው የስፖርት ፕሮግራማችን በዚህ መልኩ ተጠናቋል። ሳምንት በሌላ ርዕሰ ጉዳይ እንጠብቃችኋለን። ጤና ይስጥልን።